አደገኛ የሚባሉት የጦር ተሽከርካሪዎች በኢትዮ ኤርትራ ድንበር አካባቢ ላይ መጠጋታቸው ተሰምቷል። እነዚህ የጦር ተሽከርካሪዎች ወደ ድንበር መጠጋታቸውን የዘገበው ደግሞ አፍሪሜኒስት የተባለው የሳተላይት መረጃን የሚያቀርብ ድረገጽ ነው። አፍሪሜኒስት ባጋራው መሰረት ካማዝ 53 949 እንዲሁም ደግሞ ታይፉን ኬ የተባለው አደገኛ የጦር ተሽከርካሪ ናቸው እንግዲህ ወደ ድንበር አካባቢ የተጠጉት። እነዚህ የጦር ተሽከርካሪዎች ባላቸው ብቃት እንግዲህ ለወታደራዊ ኃይሉ ደህንነትን በመስጠት እንዲሁም ደግሞ ወታደራዊ ኃይሉ በምሽግ የተቆፈሩ ጥቃቶች እንዲሁም ደግሞ የተለያዩ የድበቅ የሆኑ ምሽጋዊ የሆኑ ስልታዊ የጦር እንቅስቃሴዎችን የሚያደርጉ አካላትን ስልታቸውን ለመቆጣጠርና ያጸፋ ምላሽ ለመስጠት ከማስቻሉ በተጨማሪ ወታደሮቹ ደህንነታቸው በተጠበቀ መልኩ የማጥቃት እንዲሁም ደግሞ የመከላከል ሚናቸውን እንዲጫወቱ የሚያደርግ ነው። እነዚህ ሁለት አደገኛ የጦር ተሽከርካሪዎች በነገራችን ላይ የኤርትራ ጦር አይቷቸው እንደማያውቅ ነው የምነግራችሁ። ከኤርትራ ጦር በተጨማሪ ደግሞ ዓለማችን ላይ ከሚገኙ ሀገራት ጥቂት የሚባሉት ብቻ የታጠቋቸው ናቸው። ከዛም በተጨማሪ እነዚህን አደገኛ የጦር መሳሪያዎችን ኢትዮጵያ የታጠቀቻቸው ከሩሲያ መሆኑ በሩሲያና በኢትዮጵያ መካከል ያለው የሁለትዮሽ ግንኙነት ወታደራዊ ትብብር እንዲሁም ደግሞ የሚሊታሪ ትብብር ጭምር እንዳለበት በይፋ ያረጋገጠ ጉዳይ ነው። አፍሪሜኒስት ታዲያ ይህንን መረጃ ሲያጋራ ኢትዮጵያ በድንበር አካባቢ ላይ እያንቀሳቀሰች መሆኑን ተከትሎ እንደሆነ ጭምር ምንጮችን ዋቢ አድርጎ ቪዲዮዎችን ጭምር አታች አድርጎ ነው የገለጸው። እኔ የአፍሪሜኒስትን እንግዲህ ቪዲዮ ከዚህ በታች ባለው ምስሉ መመልከት ትችላላችሁ። ከዛ ላይ ኮንፊርም ማድረግ ትችላላችሁ። ስለዚህ በድንበር አካባቢ ያሉ እንቅስቃሴዎች ተጠናክረው ቀጥለዋል ለማለት ያክል ነው። እየተከታተላችሁኝ ስለሆነ እኔ እጅግ አድርጌ ነው የማመሰግናችሁ። አካውንቴን ደግሞ ኮፒ ሊንክ ማድረጉ እንዳይረሳ ለማለት ያክል ነው። ባይ